ለጀማሪ ሜካፕ አርቲስቶችና ሜካፕ አርቲስት ለመሆን ለሚፈልግ ሰው ጠቃሚ ቪዲዮ ነው። ከኔ የህይወት ተሞክሮ ተነስቼ ነው ዛሬ የምነግራችሁ። እኔ ሲጀምር ያን ጊዜ ማንም እንደዚህ ብሎ የመከረኝ ሰው ስለሌለ ምናልባት ለእናንተ ይሄ ነገር ጠቃሚ ይሆናል ብዬ ስላሰብኩኝ ነው። ማርኬቱን ሰብሮ ለመግባት ስንል ዋጋ በጣም ማውረድ ራሱን የቻሉ ችግሮች አሉት። እሱ ብቻ አይደለም ስራውን እንድጠላው ያደረገኝ። ይሄ ነገር ደግሞ እየተደጋገመ በመጣ ቁጥር ስራው አሰልቺ እየሆነ ይመጣል። አሁን እኔ በጣም የተሳሳትኳቸውን ነገሮች ልንገራችሁ። አንደኛ ቢዝነስ ሲጀመር ፈርስት ሬት ማድረግ የለብንም። አዎ ያስጨንቀናል፣ ግን ፈርስት ሬት ተደርጎ ስራ አይጀመርም። ታዲያ በዚህ ቀን ላይ አንድ ሰው እንኳን ሌት ቢሆንባችሁ 30 ደቂቃ ያህል እንዴት ፕሮግራሙ እንደሚዛባ መረዳት አይከብድም። አንድ ነገር ላይ ፎከስ አድርጎ ችሎታን ማዳበር ይሻላል። ሶስተኛው ስህተት ደግሞ በአንድ ቀን ላይ ብዙ ሰውን ለመስራት መሞከር ነው። አራተኛው ደግሞ ዋጋ ስታወጡ ለፕሮዳክት ብቻ ተብሎ አይደለም ዋጋ መውጣት ያለበት። የእናንተን ልፋትና ድካምም ዋጋ ውስጥ መካተት አለበት። እንደዛ ሲሆን ፍሩቱን ስለምታዩት የበለጠ